ሰላም ሰላም ጋይስ እንዴት ናችሁ? አላችሁልኝ? እግዚአብሔር ይመስገን እኔ ደህና ነኝ። ሁሉ ሰላም ሁሉ አማን አማን እንደሆነ በሙሉ ተስፋ ነኝ። እኔ ያለው አይታችሁ ነኝ። ይሄን ቪዲዮ የዩቲዩብ ቤተሰቦች የሆናችሁ ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ እና አበረታቱን ለማለት ፈልጋለሁ። አዲስ የሆናችሁ ደግሞ ሰብስክራይብ፣ ሼር፣ ላይክ እንደዚሁም ኮሜንት ላይ ጻፉልኝ ማለት ነው። እኔ እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም ሁሉ አማን። እንግዲህ ዛሬ ደግሞ የምነግራቸው በራስ በራሳችን መተማመን ምን ያስፈልገናል? አንዳንድ ሰዎች ማለት ነው እና ብቁ ነን ብለን እናስባለን። ብቅነታችን ምን ላይ ነን የምናስበው ይሆናል ማለት ነው። ሰው ብቁ የሆነ ወይ ደግሞ ሰው ብቁ ነኝ ብለው የሚያስበው ምን ሲሆን ምን ሲሰራ ነው? ዶክተር ሲሆን፣ አርክቴክት ሲሆን፣ እንደዚያም ፓይለት ሲሆን፣ እንደዚያም ታዋቂ ሲሆን ነው ሰው ብቁ የሚሆነው? እኔ አይመስለኝም። ሰው ብቁ ነው ብሎ የሚያስብ ሰው በራስ መተማመን ስኖር፣ በራስ መተማመን ሳይሆን በእግዚአብሔር በታች ማለት ነው። በራሳችን መተማመን ኮንፊደንስ መኖር። ሰው ኮንፊደንስ ካለው በራሱ ይተማመናል ማለት ነው። የሚያደርገውን ነገር፣ የሚያወራውን ነገር፣ የሚያስበውን ነገር ራሴ እወጣለሁ ብዬ ብሎ የሚያስብ ሰው ብቁ ነው ብዬ ነው የማስበው። እንግዲህ ወደ ትምህርት ወይ ደግሞ ወደ ምክሬ የሚመቻችሁ ከሆነ እንደዛው ደግሞ ከዚህ ላይ ትምህርት እናገኛለን፣ ብዙ ትምህርት እንማርበታለሁ፣ ተምሬበታለሁ የምትሉ ሰዎች ማለት ነው ላይክ ሼር ማድረግ እንዳትረሱ፣ አበረታቱ። እንደዛም ማለት ነው ሰብስክራይብ አድርጉ። ሰብስክራይብ ስናደርግ ምንም አይጎልብንም። አንድ ሰው ማበረታታ አንድ ሰው ሲያደርግልን እንደው በፈጣሪ ብዙ ነገር እናገኛለን ብዬ አስባለሁ። እንደዛም ማለት ነው። ወዳቸዋለሁ፣ አከብራቸዋለሁ። ፍቅር የእግዚአብሔር ጥበቃ ከእናንተ ያለ ኃይለሽ ተባረኩልኝ እላችኋለሁ። ሻሎም